ኤርሜላ እንግዲህ በድጋሜ የአብርሃም ህይወት ውስጥ ተመልሳ ገብታለች ማለት ነው። ኤርሜላ እንግዲህ የአብርሃምን ይቅርታ ለመጠየቅ ጠየቀው አልተቀበለችም ነበረ። አውቃ ነው ለመፈተን እንደዛ ያልኩ እንጂ አላስቻለኝም ነበረ። ሲደውል ራሱ በጣም ደስ ብሎኝ ነበረ። እንደምትወደኝ ገብቶኛል፣ እንደምታፈቅረኝ ገብቶኛል ብላለች ማለት ነው። አብርሃም እንግዲህ ሩታን እንደዚህ ይቅርታ ብትጠይቀው ኖሮ ወደ ትዳር በሰላም ትመለስ ነበረ ማለት ነው። አንተ የምትፈልገው ኤርሜላን ነው እንጂ የልጅ እናት አይደለም ማለት ነው። ነገር ግን አብርሃም አሁንም መንገድህን እያሳቱ ያሉ ጓደኞች ናቸው ማለት ነው። ምንም ትርጉም የሌለው ህይወት ነው እየሰጡክ ያሉ ማለት ነው። ከልጅክ እናት ጋራ ልጅክ ጋር ብትኖረው በጣም መልካም ነበረ ማለት ነው። ኤርሜላ እንግዲህ ያሰበችው ሀሳባ ተሳካላት ማለት ነው። እሷ የምትፈልገው የምታስበው ፍላጎቷም ይሄ ስለነበር በጣም ተሳክቶላታል ማለት ነው። በዚህ አጋጣሚ እንግዲህ ኤርሜላ የሰው ትዳር ውስጥ ገብተሽ ብትፈተፍችም ብታቦክም እንግዲህ በመጨረሻ ተሳክቶልሻል። ነገር ግን ሁሉም አንድ ነገር መጀመሪያ ያማረ እንደዛ ይቀጥላል ማለት አይደለም ማለት ነው። እንግዲህ ያው ሰው ልጅ የዘራውን ነው የሚያጭደው ማለት ነው። ነገ እንግዲህ የአንቺ ህይወት ውስጥ ምን እንደሚያጋጥምሽ አላውቅም። የሰው ትዳር ውስጥ የሰው ባል ላይ ነው እንግዲህ አይንሽን የጣልሽው ማለት ነው። ይሄ ደግሞ የብስ ዘርቶ ስንዴ አያጭድምና አንቺም እንግዲህ ነገ ምን እንደሚጠብቅሽ አታውቅም። ፈጣሪ መጨረሻሽን ያሳምርልሽ እና አብርሃም እንግዲህ እሷን እየጨቀጨቅ ይቅርታ እንደጠየካት እንደዚህ ለእሷ እንደዚህ እንደወርቅ ለልጅክ እናት እንደዚህ ቢትሆን ኖሮ ትዳርህንም አታጣም፣ ከልጅክ ጋር በሰላም ትኖር ነበረ ማለት ነው። ነገር ግን አንተ ያለው ልብክ እና አይምሮክ ምን እንደሚፈልገው ራሱ ተደበላልቆብሃል ማለት ነው። መለየት አልቻልክም። እንግዲህ አብርሃም ፈጣሪ ይሁንልክ ነው የሚለው እኔ ማለት ነው። ኤርሜላ እንግዲህ በመጨረሻ እያሰበችው ሀሳቡ ተሳክቶለታል። እሷ እንግዲህ ይቅርታ ከተቀበልኩ ሌላ ጊዜ ድጋሚ ጠፋለ ወዲያው ይቅርታ መቀበል ስላልፈለኩ ነው ብላ ተናግራለች ማለት ነው። እንግዲህ ምንም ማድረግ ሀሳቡ ተሳክቶለታል። እሷ እንግዲህ ይቅርታ ከተቀበልኩ ሌላ ጊዜ ድጋሜ ታጠፋለህ፣ ወዲያው ይቅርታ መቀበል ስላልፈለኩ ነው ብላ ተናግራለች ማለት ነው። እንግዲህ ምንም ማድረግ አይቻልም። ሄርሜላ በመጨረሻ አብርሃምን በእጅ አስገብታለች ማለት ነው። መጨረሻችሁን ያሳምርላችሁ። ለሰው ልጅ መጀመሪያ ሳይሆን መጨረሻ ሲያምር ነው ደስ የሚለው ማለት ነው። የሰው ልጅ መጀመሪያ እንደምንም ምንም ብሎ ይኖራል እና ነገር ግን መጨረሻችን ያሳምር ነው። ሰው ልጅ ከምንም በላይ ፈጣሪ መጨረሻችን ያሳምረው ማለት ነው። የሰው ልጅ ከምንም የሚበልጥ መጨረሻ ሲያምር ነው ማለት ነው። ሰው የጠዋት የማታ እንጀራ ሳይሆን የጠዋት እንጀራ ሳይሆን የማታ እንጀራ ስጠኝ ትላለች አያቴ ስትመርቅ ማለት ነው። እንግዲህ ሄርሜላ ዛሬም ብትደሰችም ባትደሰችም ምንም የሚመጣውን ነገር አታውቅም እና ያው የተጀመረ ነገር ይቀጥላል ማለት ነው። አብርሃም እንግዲህ ዛሬም ተስተካክሎላት ወደ ህይወቱ ቢመለስ በጣም ደስተኛ ነው። እርግጠኛ ነኝ እኔ ወደ ትዳሩ መመለስ ይፈልጋል ማለት ነው። ግዴታ ሆኖበት ነው እንጂ ከአንቺ ጋር የሆነ ከወደ እናንተ የተመለሰው ፍላጎት ኖሮት ልጁ ራሱ ባይናገርም ከውስጡ ከፊቱ ላይ ይነበባል ማለት ነው። አብርሃም በዚህ ወደ ራሱ አስጠግቶ ሰላም የሚሰጠው ደስታን የሚሰጠው ሰው ብቻ ስለፈለገ ነው እንጂ ወዶሽ ወይ አፈቅሮሽ ወደ አንቺ እንደተመለሰ አትቁጠሪ። ምክንያቱም ወንድ ልጅ አንድ ነገር ላይ ሙጭጭ ካለ ሙጭጭ ነው ማለት ነው። አንቺ ደግሞ ብዙ ባትደሰቺ ጥሩ ነው ማለት ነው።
ምክንያቱም አብርሃም ነገም ደግሞ ወደ ትዳር ይመልሳለሁ ዞር በይ ሊልሽ ይችላል ማለት ነው። እንግዲህ አይተሻል፣ በ3 ቀን ውስጥ ነው ከህይወቴ ውጪ እኔ ወደ ትዳር መመለስ ይፈልጋለሁ ብሎ ያባረረች ማለት ነው። በዚህ አጋጣሚ መማር ትችያለሽ ማለት ነው። ምክንያቱም ባልና ሚስት መሀል ገብቶ ብዙ ነገር ማውራት ዋጋ እንደሚያስከፍል ቢገባሽ ጥሩ ነው ማለት ነው። የሰው ትዳር መሀል በግባጥነት በጣም ውርደት ነው። ውርደት ከውርደቱም ውርደት። ሴት ልጅ ደግሞ ክብሯን ስትጠብቅ ነው ደስ የሚለው ማለት ነው። አንቺ እንግዲህ የሰው ትዳር ውስጥ ገብተሽ እያቦካሽ እያቦካካሽ አንጨመላለቅሽ እንጂ ምን ማቦካት ብቻ። እንግዲህ ይሄንን ድራማ በአንደኝነት እየመራ ያለው ሀቤል ነው ማለት ነው። ሀቤላ እንግዲህ አንተም ጠብቀ ፈጣሪ በህይወትክ ውስጥ ምን እንደሚያመጣ አታውቅምና የሰው ህይወት ውስጥ ገብተ ፈላጭ ቆራጭ ነው። እንግዲህ ነገ ያንተ ህይወት ውስጥ እንግዲህ ፈላጭ ቆራጭ ሆኖ የሚያመጣ ሰው ይልክብሃል ማለት ነው። እንግዲህ ሰው የሰራውን ነው የሚያጭደው ማለት ነው። ዛሬ ብትደሰቱ ነገ እንደዚህ አይቀጥልም። የሰው ልጅ እንደነበረ የሚቀር ነገር የለም። ሁሉም ነገር ይገለባበጣል፣ ይቀየራል ማለት ነው። ብቻ ፈጣሪ መጨረሻቸውን ያሳምርላችሁ። ምንም አይመስጥም እያደረጋችሁ ያላችሁት ማለት ነው። በጣም የሚያስጠላ። በነገራችን ላይ አንድ ሰው እንግዲህ የሆነ ነገር ሞክሮ ሞክሮ አልሆነም ስለው አይ ይሄ ነገር አይሆንም ወደ ራሱ የሚመለሰው ማለት ነው። እናንተ የደጋገማችሁ መጨመላለቅ አቦካችሁት እንጂ አቦካችሁት። የልጁን ትዳር የልጁን ህይወት አቦካችሁት፣ አጨመላለቃችሁት። አብርሃም አሁን ማን እንደሚሰማ ማን እንደማይሰማ ራሱ ግራ ገብቶታል። ልጁ አይፈረድበትም። ምክንያቱም እያዋከባችሁ አቤል ከዚህ ያዋክባል፣ ብሩ ከዚህ ያዋክባል፣ ሄርሜላ ከዚህ ታዋክባለች። ከዛ ደግሞ የሩታ ሰላም ስላላገኘ ይዋከባል። ከዛ በልጅ ናቆት ይዋከባል። እንደውም ጎበዝ ነው ልጁ፣ ያለመቀወሱ ራሱ ጎበዝ ነው። እንዲህ ብስማአም ምን ሆናችሁ ነው እንደዚህ የሰውን የልጁን ህይወት ሲኦል አደረጋችሁት እኮ ሲኦል። ምን አይነት ጉድ ናችሁ? ምን ፍጡር ናችሁ? ኧረ ተው፣ ኧረ ተው፣ ኧረ ተው፣ ተው፣ ተው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? እኔ ከበዛ ሰላም ለእናንተም ይብዛላ ያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። ሰላማችሁ ስትትረፍረፍ ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ እነ ሀቤል እነ ብሩክ እነ ሄርሜላ እንግዲህ ሳታት ብለው ወደ የአብርሃም ህይወት ተመልሶ ገብቷል። እንግዲህ ወልካም ቤናና ነው። እንኳንም ተመልሳችሁ ወጣችሁ ማለት ነው። ያው እንግዲህ በመጣችሁ እግር ተመልሳችሁ መውጣታችሁ ስለማይቀር ማለት ነው። በዚህ በሚለው ይስተካከልልኝ እና አብርሃም እንግዲህ በ3 ቀን ውስጥ ነው እናንተ ይህን ሁሉ ጊዜ አብራችሁ አሳልፋችሁ በ3 ቀን ውስጥ ከህይወቴ ውጡልኝ፣ እኔ ወደ ትዳሬ መመለስ ይፈልጋለሁ፣ ከፈለገች ሩታ ትጉዳኝ፣ እንደፈለገች ታድርገኝ ብላ ከአጠገባችሁ ያስቀነጥሮ የጣላችሁ ማለት ነው። ብዙም ባትደሰቱ ብዙም ኮንፊደንስ ባይኖራችሁ ጥሩ ነው። ሰው ደህና ነገር ሰርቶ ይደሰታል። የሰውን ህይወት የሰውን ትዳር ሰርቶ አስተካክሎ ይደሰታል። እናንተ ደግሞ በሰው ትዳር በመበጥበጥ ሰውን በማስለቀስ የሰውን ትዳር በመፈታት የሚደሰት ምን አይነት ፍጡር ናቸው? ግን እኔ በጣም ነው የምትገርሙኝ። እውነት ለመናገር በጣም ግራ የምታጋቡኝ ማለት ነው። አረ ወይኔ በላቸው። በጣም ትገርማላችሁ። እውነት ለመናገር እንግዲህ ኮስተር ብዬ ነው የሚጠብቀው ብላለች። እንግዲህ ፊቷን ቀስቅሳ ጠብቃለች ማለት ነው። በጣም እያስጨናነቀኝ ነው ምናምን ብላ እንግዲህ ልትጸጸት ትሞክራለች ማለት ነው። ስለዚህ ኮስተር ብለሽ የሴት ክብርሽን ብታስጠብቂ ጥሩ ነው ማለት ነው። እንደዚህ መመነቃቀር ወንድ ላይ እንደዚህ እንትን ማድረግ ክብርሽን ነው የሚያወርደው እንጂ ምንም ከፍ ያደርግም ማለት ነው። ነገር ግን አንቺ ክብርሽን ቢጠብቂ ራስሽ ብትሆኝ ወደ ራስሽ ብትመለሽ ጥሩ ነው ማለት ነው።
እኔ ነገ አንቺም ስታገቢ ሌላ ትዳር ውስጥ ገብታ የአንቺን ትዳር እንደዚህ ቁም ስቅሉን ብታሳጣልሽ ምን እንደሚሰማሽ ብቻ ነው እኔ ግራ የሚገባኝ ማለት ነው። ያን ቀን ምን እንደሚሰማሽ ብቻ ፈጣሪ ይወቅ። መቼም ለማየት ያበቃል፣ መቼም እናያለን። እና የሰው ልጅ እንግዲህ መቼም የዘራውን ነው የሚያጭደው።